ምን ሰራላችሁ እዚህ? አንተን ፈልጌ ነበር ማለት ዘሳጣክ እዚህ ትሆናለህ ብዬ አስቤ ነው። ምን ነው አመመሽ እንዴ? አው በጣም አመመኝና ሰው ያስፈልገኛል። ከጎኔ እንድትሆን ፈልጌ ነበር። ቆይ ግን አንተ ከኔ ጎን መሆን ሲገባክ እዚህ ምንድን ነው የምትሰራው? አንቺ ጋር ምን ያደርጋል? ሚስቱ እኮ ነች እንዴ ያስፈልጋታል። አንቺ ምን ማለትሽ? ተኔ አወራ የለም ውጣ። ንዴትም የምገልጽበት ቦታ አውቅሽ። ቆይ እኔ ምን ላድርግ አይደል? ውጣው ባለጌ። ደግሞ ከኔ ጋር ታወራለህ እንዴ? አንተ ነህ እንጂ ባለጌ። ቆይ እኔ ምን አደረኩ? ሮቤል ውጣ፣ እዚህ ክፍል እንዳገባ። ኧረ እባክህ አንተ ብቻ ነህ እዚህ መግባት የምትችለው። ሚራሽ እመጣለሁ። ለልጁ ደህንነት ሲባል ከአንቺ ጋራ ምንም መጨቃጨቅ አልፈልግም። እመጣለሁ። ስለዚህ አሁን ከዚህ ዘይኝ ሂድ። ለልጅ ጤንነት የምታስብ ከሆነ አይሄድም። እዚህ ሁን አድናን። ግድ የለም ችግር እንዳይፈጠር እኔ አድርሻት ልምጣ። ጭራሽ እንዴ አንተ የልጅህን እናት ለመንከባከብ እቺ ምናምን ያስፈቀደ ነው? እንደዛ ነው ነገሩ። በጣም ተሳፈራለህ። ጋሽ ልትሄድ ነው? አዎ ዶክተር እኮ ያው የልጅህን እናት መንከባከብ አለበት ብሎኛል። ጥሩ መሄድ ትችላለህ። አንተ ሙጣ። ምን አገባ? አልወጣም። ሰውዬ ከኔ ጋር ግጭት ውስጥ እንዳትገባ ውጣ ብዬ። ሰማኛል። እሷን የምትሰማት ከሆነ ራሷን ጠይቃት። ከዚህ እንደወጣ አልፈልግም። አድናን የዚህ መጫወቻ አሉ